ሰላም እንዴት ናችሁ? ደህና ናችሁ? እቺ እናት ቱሉዲምቱ ወደ ቱሉዲምቱ ነው እዛ አካባቢ ነው የጠፋችውና የልጆች እናት ናት። ባናታችሁ ሼር ላይክ አድርጉ። ጀንበር እንኳን ብታገናኙ ምን አለበት ባካችሁ። እናንተ ሞላር ናችሁ የልጅ እንዲካታቁታላችሁ። የኩብራ ሳኔ አባት ነኝ እኔ አቦ ለአላህ ብላችሁ ይምጧል አንድ ቀን ጀንበር አሳዩኝ። እኔም ተንገብግቤ ህፃን ልጆች አሏት እነሱም ተንገብግበዋል። እኔ የጀማነሽ አህመድ እናት ነኝ። ይኸው ተሄደች 2 ወር ቆ 3ኛው አገባ። ገንዘብም አላከች ስልክም አልደወለች። እባካችሁ አፋልጉኝ። እንግዲህ የኩብራን አባትና የጀማነሽ እናትን ሰምታችኋል። እዚህ ጋር በፎቶ የምትመለከቷቸው ኩብራና ጀማነሽ ይባላሉ። ዱባይ ከመጡ 3 እና 4 ወራቸው ነው። ያመጣቸውም ይሄ ደላላ ነው። በቅጽል ስሙ አቡሽ ይባላል። አቡሽ ተብሎ ነው የሚጠራው። ትክክለኛ ስሙን አላውቀውም። ቁጥሩንም ሰጥተውኝ አናግሬው ነበረ። አሉ ልጆቹ ነው የሚለው። እሺ ካሉ አንዴ ድምጻቸውን አሰማኝ። ለቤተሰቦቻቸው ድምጻቸውን ልላክ። 4 ወር 3 ወርና 4 ወር ብር አላኩም፣ አልደወሉም። እናትና አባቶቻቸው ልጆቻቸው በጣም ተጨንቀዋል። እባክህ ስለው ስልክ የላቸው። ማዳም ቤት አስገብቻቸዋለሁ እየሰሩ ነው አለኝ። እሺ እየሰሩ ከሆነ ስልካቸውን ስጠኝ ልደውል። ስልክ የላቸውም አለኝ። እሺ ስልክ ከሌላቸው እኔ አረብኛ እችላለሁ፣ የመዳሞቻቸውን ስልክ ስጠኝና ደህንነታቸውን ልጠይቅ አልኩት። የመዳሞቹን ስልክ ሊሰጥ ፈቃደኛ አይደለም። ስለዚህ እነዚህ ልጆች በደህና ይሁኑ በጤና ይሁኑ በህይወት ይኖሩ ምን እየደረሰባቸው እንደሆነ አናውቅም። እና እባካችሁን ድምጽ እንድትሆኑን ለኢትዮጵያ ኤምባሲ እንድታደርሱልን፣ ይሄ ደላላ በህግ እንዲጠየቅ እነዚህ ልጆች ያሉበትን እንዲያመጣልን እንድጠይቁልን እንድትተባበሩን፣ እነዚህ ይሄን ቪዲዮ ሼር ዲዩት ሪፖስት በማድረግ ለኢትዮጵያ ኤምባሲ እንድታደርሱልን፣ አቡዳቢ ለሚገኙ ኢትዮጵያ ኤምባሲ ወይም ዱባይ ቆንጽላ እንድታደርሱልን እንጠይቃለን። እናትና አባቶቻቸው እያለቀሱ ነው፣ ልጆቻቸው እያለቀሱ ነው። 3 እና 4 ወር ደርሰናል በሰላም ብለው እንኳን ቤተሰብ ጋር አልደወሉም። ያመጣቸው ደላላ ደግሞ ይሄ ነው። ቴንክ ዩ። ሀቢባ ደግነች፣ ቅንና መልካም ሴት፣ አምላክ የባረካት የሁሉም እመቤት። ደግነት ለራስ ነው ሲባል ነው የማውቀው፣ በሀቢባ ቤት ግን ለሀገር ተርፏየው። ሲያለቅሷ አብራ አልቅሳ ሲከፉ ተከፍታ፣ ደከመኝ ሰለቸኝ ሳትል ጠዋት ማታ፣ ለእህቶቿ ዘብነች በራሷ ላብ ለፍታ። ካወቅኳት ጀምሮ እስካሁን ድረስ መልካም ስለሰራ ሁሉም ሲወቀስ፣ እሷ ነፃ ወጣች ሌላው ሲከሰስ። የሚራራ አንጀቷ አስተዋይ ታታሪ፣ ሴት ወንዱን ሰብስባ በቤቷ አስተማሪ፣ ትንሹን ትልቁን አክብራ መካሪ። ሀቢባ ሰው በሰው ላይ ከፍቶ ሰው ያስለቀሰ፣ የብዙዎች እንባ በሷ እጅ ታበሰ። የመዳም ቅመሞች ጭንቀት ሲገጥማቸው ሀቢባ ሐኪሟ ደረሰችላቸው፣ ለሁሉም መድኃኒት ክኒን ሰጠቻቸው። ሀቢባ ሲበዛ ተጫዋች አላት የሰው ወዳድ፣ በቀና እየመራች በያዘችው መንገድ። ሰው ከንቱ ሆኖ እንጂ ምስጋና የሌለው፣ ሀቢባ ህዝብ ነች ሚስጥሩ ለገባው። ፍቅር ጨዋታ እንጂ ሁልጊዜ ፋሲካ፣ ሳይደርሱባት አትደርስ ሳይነኳት አትነካ። ቲወንቲፎር ሰቨን ጠዋት ማታ ደክማ፣ ስንቱን ጠግናለች በቃላት አክማ። ሀቡዬ ስላንቺ ቃላጠው ምን ብዬ ልግለጽሽ፣ ሰምና ወርቋንች ቅኔው ማንቺ ነሽ። ሀቡዬ አንቺን ለማመስገን ምንም ቃላት ባጣ፣ ስምሽ እንደ ስራሽ ቅኔ ሆኖ መጣ።
አቡዬ የሰው ልክ ጀግናና ሐቀኛ ከውስጥሽ ንጹህ ነሽ አይደለሽ ምቀኛ ወረኛው ለመጣል እንቅልፍ ባይተኛ የሴት ወንዱን አለች የጠላት መጋኛ ውለታሽ አለብን ባንከፍልሽም እኛ ደግነት ሰው አይመርጥ የሁሉ መገኛ ሰው እንደ ሀቢባ ከሁሉም አንደኛ ውዶች ማሮች ፍቅሮች የሚል ቃል ከአንደበቷ ሲፈልቅ ሰላምን ይሰጣል ስድብ ለሚቸሯት ቀና መልስ ሰታ ክፉና ደጉን በጊዜ ለይታ እውነት ታወጣለች በኩል ሚዛን አይታ ሀቡ የኔ ጀግና ሀቡ የኔ ጀግና ችግር እንደ መስማት ከባድ ነገር የለም ለሷ ግን ቀላል ነው ስትኖር በዚህ ዓለም ሰሚ ያጣ ብቻ እውነቱን ያውቀዋል የሀቢባን ጥቅም ያንለት ያየዋል እኔም ለመርቅሽ በልጅነት አቅሜ ቅኔ የተቀኘው በሕዝብ ፊት ቁሜ ስምሽን እየጠራው ከሁሉ አስቀድሜ ሙሉ ጤና ይስጥሽ በማቱሳላ ዕድሜ ብዬ ለመርቃት ለሷ ምን ቢያንስባት ብዬ ለመርቃት ሀቡዬ የሰው ልክ ሕዝብ ለብቻዋ የፍቅር አሰጣጥ አቤት እናቴዋ ሁሉን አሸነፈ ገዳይ ተተነዋ እንደው ለማን ይሆን እናት ያልሆንሽለት ችግሩን በችግር ያላዳመጥሽለት እንጀራ ፈትፍተሽ ያላቀረብሽለት እንደው ለማን ይሆን በችግሩ ጊዜ ያልተገኘሽለት ከቶ ለማን ይሆን እናት ያልሆንሽለት አቡዬ ቁም ያለው እኔም ለመረቅሽ ልጆችሽ በሰላም በጤና እንዲያድጉልሽ ባልሽን ጠብቆ እድሜ እንዲያድልልሽ ሙሉ ውለታሽን ጌታ እንዲከፍልልሽ ለሀቡ ፋሚሊ ለሀቡ ወዳጆች አድናቆት ልስጣቸው ምስጋና ባይበቀኝ መሞገስ ቢያንሳቸው ትንሽ አንድ ሁለት እኔም ለበላቸው ሌት ከቀን አይደክሙ እንቅልፍ የላቸው በታብታብ ኮፒሊንክ ከጎናችን ናቸው እድሜ ከጤና ጋር እግዚአብሔር ይስጣቸው ጥላና ከለላ ሆኖ ያቆያቸው ነገር ግን ሀቡዬ በጨዋነት መንገድ እኔም ልጠይቅሽ ሙሉ ሴት ይሆንሽው ቆይ አንቺ ግን ማነሽ እንዴት ልትገኝቻልሽ ደግሞስ ከየተበቀልሽ እንዴት ቢያድልሽ ነው አምላክ በጥበቡ ባልሽም በትዕግስት በቀና ማሰቡ ተናግሮሽ አያውቁም ስትሰባሰቡ ብቻ ግን እኔም ለፈጣሪ አንድ ነገር ልበል ዘመናቸውን ባርክ ፍቅራቸው አይጉደል ሊገልጽሽ ባይችልም የቃላት ድርደራ ባለቅኔው ነበርኩ ከቅኔው አዝመራ